ቤተክርስቲያን ከመላእክት የተለየ ስርዓት የላትም በአምሳለ መላእክት ነው ለምሳሌ በመላእክት ዘንድ አሁን ምን አለ መሰላችሁ ኪሩቤል መንበር ተሸካሚ ናቸው ሱራፌል ደግሞ አጠንተ መንበር ይባላሉ ለምሳሌ ሱራፌል ያጥናሉ ማይጠንት ይዘዋል ፍም አለ ሁሉ ነገር አለ ሰማይ ላይ ያለው በምድር ሁሉ ነገር አለ ለምሳሌ ሰማይ ላይ ማይጠንት አለ ሰማይ ላይ መንበር አለ ታቦተ ብርሃን አለ ሁሉ ነገር ሰማይ ላይ አለ እዚህ ቤተክርስቲያን ላይ የሚደረገው ሁሉ ነገር አለ ለምሳሌ ሱራፌል ምን ይላሉ ስብሐት ወክብር ለስሉስ ቅዱስ ይደሉ ይላል ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ይላሉ ከዛ በኋላ ኪሩቤል እንደ ዲያቆን ነው ደግሞ ይደሉወሙ ለአብ ለወልድ ለመንፈስ ቅዱስ ይላሉ ለአብ ለወልድ ለመንፈስ ቅዱስ ይገባቸዋል ይላል በዚህ በራያውያንስም ተጽፎ እናገኘዋለን በሰማይ የሌለ ስርዓት ቤተክርስቲያን ላይ ስርዓት አይካሄድም አንድም ቢሆን በምድር ላይ ደግሞ ሰራዩ ካህን ምን ይላል ስብሐት ወክብር ለስሉስ ቅዱስ ይደሉ ይላል ዲያቆኑ ደግሞ ምን ይላል ማለት ነው ይደሉወሙ ለአብ ለወልድ ለመንፈስ ቅዱስ ብሎ ይናገራል ማለት ነው ስለዚህ ሰማይ ላይ ያለው ስርዓት እንዲህ ይደረጋል ለምሳሌ ሰማይ ላይ አንዱ ቦዘይከል በቅዳሴ ያስናቸው ስለዚህ የሚያመሰግን አለ ይላል ከበሮ የሚመታ አለ ይላል የሚቀድሰው ይቀድሳል የሚያመሰግነው ያመሰግናል ከበሮ የሚመታው ከበሮ ይመታል ሰው የሚጠብቀው ሰው ይጠብቃል እያንዳንዳቸው መላእክት ስርዓት አላቸው በቅዳሴ ጊዜ ቤተክርስቲያን ስርዓትም እንደዛ ነው ለምሳሌ ሊቀ ዲያቆን አለ አሁን ሊቀ ዲያቆኑ የሚሰራው በዋናነት ምንድነው ከተባለ ጭራ መነሳንስ በተለይ ሁለት ዲያቆናት ይሆኑና ስጋውና ደሙ ላይ ተዋሲያ እንዳያርፉ ይከለክላሉ ከዛ ባለፈ ግን ህዝቡን ተንስኡ ጸልዩ እያለንጉላለ ይዞራል ይሄ ማለት ህዝቡን ማንቃት ነው መጠበቅ ነው ምክንያቱም ቤተክርስቲያን ላይ ገብቶ ለበረከት የመጣውን ሌላ ኃጢአት ሰርቶ እንዳይሄድ ማንቃት ነው ማለት ሰማይ ላይ አይደለም ምድር ላይ የተሰራ ስርዓት የለም ሁሉ ነገር መነሻው ሰማይ ነው ማለት